የወር አበባ ተስተካክሎ ሬጉላርሊ መጥቷል ማለት ኦቪሌሽን ወይም ደግሞ የእንቁላል መለቀቅ በዛ ወር ተፈጥሯል ማለት ላይሆን ይችላል። ምክንያቱም አኖቭላቶሪ ሳይክል የሚባል ስላለ ወይም ደግሞ ፎልስ ብሊዲንግ ያለው ደም ሊኖር ይችላል ስቲል ወይም ደግሞ የፔሪድ ሳይክል ልታዩ ትችላላችሁ እንቁላል ሳይለቀቅ ማለት ነው። አንድ ሳይክል ላይ በዛ ሳይክል ላይ ወይም ደግሞ በዛ ወር ላይ በትክክል ኦቪሌሽን ተፈጥሯል አልተፈጠረም የሚለውን እርግጠኛ ለመሆን የባዛል ቦዲ ቴምፕሬቸር ቼክ ማድረግ እና እሱ ከ12ኛው ቀን እስከ 16ኛው ቀን በደንብ ሃይ ሆኖ ወይ ደግሞ ቼንጅ ከነበረ ሃይ ሆኖ ከወረደ ኦቪሌሽን በትክክል ተፈጥሮ ነበር ማለት ነው። ነገር ግን የባዛል ቦዲ ቴምፕሬቸር ቼንጅ በነዛ ቀናቶች ላይ ከ12 እስከ 16 ቀን ባለው ውስጥ ካልነበረ ኦቪሌሽን አልተፈጠረም ማለት ነው። እና ፎልስ ብሊዲንግ የምንለው ቅድም ያልኳችሁ የፔሪድ ደም ልታዩ ትችላላችሁ። ያ ግን የእንቁላል መለቀቅን አያረጋግጥም። ለኦቪሌሽን እና ኦቨርኦል ለፈርቲሊቲ የሚያግዙ ሌላ ህርቦች አሉ። እነኝን ህርቦች እነግራችኋለሁ። አንደኛው ፎልስ ዩኒከሮት የሚባለው ነው። ሁለተኛው ደግሞ ትሩ ዩኒከሮት የሚባለው ነው። ሶስተኛ ደግሞ ትሪብለስ ተርስትሪስ ይባላል። ስማቸው ትንሽ ሳይንቲፊክ ኔማቸው ይከብዳል። ከዛ ደግሞ ዋይልድ ያም የሚባለው ነው። ሌላ ደግሞ ሻቫተሪ የሚባለው ይህም በጣም የሚታወቅ ነው። ለፈርቲሊቲ የሚረዳ የሚያግዙ ህርቦች ናቸው ማለት ነው። ሌላ ደግሞ አንጀሊካ ሴኔሲስ የሚባለው ሳይንቲፊክ ኔሙ ነው። ዶንግዋ የሚባለው ቻይኒዝ ህርብ ነው። እሱም በጣም ያግዛል ለፈርቲሊቲ ለኦቪሌሽን ያግዛል ማለት ነው። በተለይ ደግሞ ከላይ የነገርኳችሁ አምስቱ በጣም የሚረዱ ህርቦች ናቸው። ሄርባሊስቶች ለፈርቲሊቲ ሪካመንድ የሚያደርጉት ነው። ሜዲካል ሄርባሊስቶች ያው ሜዲካል ሄርባሊስት ላይሰንስ ያላቸው እንደ ዶክተሮች ፐርፎርም የሚያደርጉ እንደ ዶክተሮች መድኃኒትን እስከ መስራት ድረስ ላይሰንስ ያላቸው ናቸው። እና ሜዲካል ሄርባሊስት ጋር ሄዳችሁ በዛ መልኩ ማድረግ ትችላላችሁ። ከፈለጋችሁ ደግሞ አማዞን ላይም ሄልዝ ስቶር ሄዳችሁ ገዝታችሁ ደግሞ መጠቀም ትችላላችሁ።